ሻሎም ቅዱሳን፣ ዛሬ የምናየው የእግዚአብሔር ሐሳብ የተጨረሰ የመስቀል ስራ ገብተው እንጂ የማያርጉ ሁለት ሰዎች ወይ በተጨረሰ የመስቀል ስራ ተካፋዮችና ዋትኮል ኢንጆይ የማያርጉት ሁለት ሰዎች እናያለን። ይሄ ኢንጆይ የማያርጉት ብለው ምናልባት ታንጀብል ማይሆኑላቸው ሁለት አይነት ሰዎች እናያለን። ሉቃስ 15 ከ1 እስከ 32 ነው ምናየውና በሙሉ ምዕራፍ ማየት አይጠበቅብንም። እዛ ያለ ሶስት ምሳሌዎች ነው ያሉ፣ ስለ ሁለት ነው የምናገረው። ሶስት ምሳሌዎች ነው፣ ስለ ሁለት ልጆች አሉ አባት ነው የምናገረው። አንደኛው አባታቸው ዋትኮል ሁለት አንድ ትልቅ ልጅ ነበር፣ ሁለተኛው ደግሞ ትንሽ ልጅ ይላል መጽሐፍ ቅዱስ አይደል? ሁለታቸው የተለያየ ላይፍ ስታይል ነው ያላቸው። ስለዚህ የመጀመሪያው ሉቃስ 15 ከ30 እስከ 32 ትልቁ ሰውየው እቤት የቆየ የተናገረው በሱ ነው የምንጀምረው። ወደ ተባለልን ወደ ተነገረልን ብቻ ሳይሆን ተሰቅሎ ሞቶ ተነስቶ ወደ ተጨረሰ የመስቀል ስራ ገብተን በረከቱ የኛ እንዳያናርገው ምን የሚያደርገው ነምበር 1 አይነት ሰዎች ይህ ነገር ወደ እነሱ ህይወት የማይገባ ሰዎች እኔ የሚል ሰዎች ናቸው። ምንድነው ያለ? እኔ ዘመናት ሙሉ አገልግያለሁ። እኔ ዘመናት ሙሉ ቤተክርስቲያን ተገኝቻለሁ። እኔ ለምን በአንድ በግ እንዲያው ሲጠይቅ አንድ በግ ነው የጠየቀው። አንድ በግ ለምን አትሰጠኝ ማለት እንደዚህ አይነት ይሄ ላይፍ ስታይል ነው። አንድ ሰው ብቻ አይደለም፣ ላይፍ ስታይል ነው፣ መረዳት ነው። እነሱ አይነት ሰዎች አሉ። እየጾምኩ እየጸለይኩ የእግዚአብሔር ፊት እያዩ እንዲያውም ቤቴ ላገልግሎት ትቼ አስራቴ ታማኝ ሁኜ ልጆቼ አገልጋዮች እንዲያውም በፋሚሊ ላይ የተወተለ ዛቻ እየመጣብኝ ብቻዬ ወደ ጌታ ቤት መጥቼ የከፈልኩት ዋጋ ታይም እንዴ የሚል። ስለዚህ ለምን በረከት ስፒሪቹዋሊ ፊዚካሊ ሜንታሊ ማተራል ዋትኤቨር ኢት ኢዝ ለምን ስጋዊ ይሁን ምድራዊ ይሁን ለምን ወደ ቤት አይመጣም? ይሄ አይነት ትውልድ ይሄ አይነት አይዲዮሎጂ የሆነ ነገር ስላደረገ የሆነ ነገር ሊመጣበት ይፈልግ ነው። ይሄ ደግሞ ሙሴ ሕግ እንደሱ ይላል። የመነሻው ደግሞ አለበት ዘዳግም 28 ነው። ከ1 እስከ 14 15 ያለው የበረከት አይነት አለ። ዘዳግም 28 ከ15 ወይ 14 እስከ 63 ደግሞ የመርገም አይነት አለ። እዛ ላይ በሁለት የተጣመደው ይሄ ነገር ብታደርግ ነው የሚለውና ከዛ ተነስተውም ነው የሙሴ ሕግ እንደሱ ነው የሚያዛቸው አይደል? ወደ በረከት እንድትገባ ማድረግ ያለብህ የሚል መጽሐፍ ደግሞ አለ። እና እኔ ባይናቸው ነምበር 1 በደንብ ያዙልኝ። እኔ የምትል ቃል አለች። እኔ ጾሜ አንተን አገልግዬ ጌታን ብዬ በእግዚአብሔር ቤት የሁሉ 30 ዓመቴ። እነዚህ አይነት ሰዎች እነሱ ብቻ ሳይሆን እንደሱ የሚሰብኳቸው ሰባኪዎች ደግሞ አሉ፣ አስተማሪዎች ደግሞ አሉ። ከዚህ የተነሳ 3 ነገር ይከተላቸዋል በሚገርም መንገድ። ብዙዎች ሰምቻለሁ፣ አገልግሎታቸው አቃርጣሉ። ዝም ብለም አገልግል የለማ ይላሉ። እንደዚህ አገልግል እንዲሆንብኛል እንዲደርስብኛል አገልግሎት ያቋርጣሉ። ብዙዎች ደግሞ እግዚአብሔር እንደማይሰማ ራሱ እግዚአብሔር ያደረገል ብለህ ስትነግራቸው የሚስቁ እንደማይሰማ ተስፋ ያቋርጣሉ። ሌሎች ደግሞ እምነትና ጸጋ ለማስተማር ኃይል አጡ። የታላ የሰበክነው የታለ እያሉ አያችሁ፣ እኔ የሚሉ ሰዎች ናቸው። እንደዚህ አይነት ሰዎች አላችሁ ቅዱሳን፣ ከኋላ እናየዋለን። ሁለተኛ አይነት ሰዎች ደግሞ አሉ። እነዚህ ደግሞ የተስፋ ቃል ማይሆንላቸው ተሰቅለው ሞቶ ተነስቶ ክርስቶስ የጨርሰው ስራ ወደ ህይወታቸው አካለሱ እንዳይመጣ የሚያደርጉ እነሱ ደግሞ የተኙ ሰዎች ናቸው መሰላቸው። በጣም ስለጾምኩ አይምን እኔ ስለማልጸልይ እኔ ስለማልጾም እኔ እግዚአብሔር ፊት በደም ስላላየው እኔ ስላላገለገልኩ እኔ መንፈሳዊ እድገት ስለሌለብኝ እኔ በፍቅር ስለተመላለስኩ እኔ እንደ ቃሉ ስላልሄድኩ ይኸውልህ በረከት የለብኝም አይሉ ሰዎች ደግሞ አሉ። አንዱ ስላረገ አንዱ ስላላደረገ። አንደኛው ግልጽ ትዕቢት ነው። ሁለተኛው ደግሞ የተደበቀ ትዕቢት ነው። በሁለቱ ላይ ምን አለች? እኔ አለች። እኔ ባለበት ትትና ያለ እና ሁለተኛው ለበል ምን ያለው እኔ የሆነ መርገም ነው የሚጠብቀው። የሆነ መኪና በድንገት መጥቶ እንደሚወስዳቸው ለምን አልጸለይኩም? ለኛ በቸርችም ተሰብኩ ኋላ እንትና እኮ እንዲህ ያጋጥማት አልጸናችም እኮ በጌታ ለዚህ እኮ ነው አትመጣም ቸርች እኮ ለዚህ እኮ ነው በቃ ጸሎት ይወጣል ለዚህ እኮ ነው የተመታች ይላሉ። ያቸው በጣም ፈረዚ ወይ ፈረሳዊ አመለካከት ያለን ብዙዎች ነው በቸርች ያለ ነው። የሆነ ራስ ምንጫወት ማለት ነው። ጽድቅ ምንጫወት የሆነ ሆኖ የሚሰማን ብዙ የምንመናፈስ ሰዎች እንዳለ ማወቅ አለባቸው። እዚህ ቦታ ላይ እሱ ደግሞ ሰው ይወደ በቃ የሆነ ኃጢአት ያለሽ አንዱ ግልጽ ኃጢአት ማስተዋወቅ አንዱ መገለጥ አይደለም መግለጥ ነው መሰለኝ። መገለጥ ሳይሆን መግለጥ ነው። መገለጥ ሳይሆን ማጋለጥ ነው። በመገለጥ የሚገባ ማጋለጥ አለ። እነሱ እናገለግላለን። ብዙ ከባድ ነገር አለ ቅዱሳን። እዚህ ቦታ ላይ ሁለተኛው ሰዎች የሆነ መርገም ነው የምንጠብቀው። የሆነ እግዚአብሔር ቁጣ ነው የምንጠብቀው። የሆነ እግዚአብሔር የሆነ ቦታ እንደሚወስደን ክፉ ነገር እንደሚደርስ ለምን አልጸልይንም እንደሚገባ አልጾምም የእግዚአብሔር ታላየን ቸርች አልመጣን ቤተክርስቲያን አልመጣን አላገለገልንም ከዚህ ክፉ ነገር እንደሚደርስም ብቻ አው በቃ ሆነ የደረሰብኝ ሆነ ስለሆነ ነው
ሁለት የተሳሳተ እነዚህ ደግሞ ወደ በረከት አይገባም። በሁለቱ ምን አያችሁት? በሁለት አይነት ሰዎች እኔ ከሚገርም ነገር በረከት፣ ፈውስ፣ መልካም ነገር ከእግዚአብሔር የሚመጣ ቤት ነው። ኤፌሶን 1:3 በክርስቶስ ኢየሱስ ተሰቅሎ ሞቶ ተነስቶ ልጁ በሰራው ስራ ነው የሚመጣ። አያችሁ እሱ መጽሐፍ ኤፌሶን ብቻ ከ20 ጊዜ በላይ በርሱ አለ። መጽሐፍ ስለ በርሱ ነው የሚናገረው። ክርስቶስ ተሰቅሎ ሞቶ ተነስቶ በሰራው ስራ ወደ በረከት ትገባላችሁ። ስለዚህ አንደኞቹ ተስፋ መቁረጥ ያለባቸው ሁለተኛው ተስፋ መቁረጥ ያለባቸው፣ አንደኛ ደግሞ በነገራችን ላይ ሰው ማድረግ ያለባቸው ያ ሉቃስ 15:30 ያለ ነው። ምን ያለው? እኔ ሁሉ ጽሜ የሁሉ አገልግዬ የት አለ በረከት? አሁን ምን ያለ ነው? ወደ እኔ በረከት መምጣት አለበት ስላገለገልኩ ነኝ፣ የሆነ ነገር ስላደረኩ በቃ ይሄ ምን ይለዋል ሐዋርያ ጳውሎስ? ድሃ ትምህርት ገላትያ 4:9 ድሃ የሆነ ትምህርት፣ የሆነ ነገር ስላደረክ የሆነ ነገር ይደረግልሃል የሚል ትምህርት፣ ድሃ ትምህርት። እንደሱ አይነት አስተማሪዎችም አሉ። ሰጥተው ተስፋ የሚቆርጡ ሰዎች። ለዚህ እኮ ነው ይህ ሁሉ ስጥ ብሎኝ እንትና ሰጥቼ ምንም የለም። ለዚህ እኮ ነው መስጠት ማባዣ መንገድ አድርጎ የሚያስተምሯቸው ስለሆነ። ስለዚህ ቅዱሳን ቬሪ ቬሪ ሲሪየስ መጠንቀቅ አለብን። በረከት ለውጥ በክርስቶስ ነው። ዛሬ አንድ ነገር ልበላችሁ፣ በተለይ በድካም የምትመላለሱ ሰዎች፣ እንደሚገባው ወደ እግዚአብሔር ቤት ማትመጡ ሰዎች፣ በጣም ተስፋ የቆረጣችሁ ሰዎች፣ በጣም አገልግሎት የተቹ ሰዎች ወደ ቤታችሁ በረከት እየገባ ነው እንዴ? አዎ ለምን ካላችሁ መልካም ስለሆነ መጽሐፍ ስለሚናገር መልካም ነህና መልካም ታደርጋለህ። እግዚአብሔር መልካም ለማድረግ የሚገፋው ኃይልና ጉልበት ምን ይባላል? መልካምነቱ። ታዲያ ይህ ነገር ሰው ወደ ኃጢአት አይበነው ወደ ሮሜ 2:4 አንተ ግብዝ የእግዚአብሔር መልካምነት ለሰው ወደ ንስሐ ያመጣዋል። አየህ ሉቃስ 5 ይላቸዋል ከ1-11 ከጴጥሮስ የሆነ ነገር በቃ ከክርስቶስ ውጭ ሲሄድ 153 አሳ ነው የሰጠውና እኔ ኃጢአተኛን ራቅ አለው። እግዚአብሔር እናንተን ለመመለስ እኔን ለመመለስ የሚጠቀምበት መንገድ ፍርዱ አይደለም፣ መልካምነቱ ነው። በመልካምነቱ ውስጥ ይታወቅብናል። ሰው እንኳን ክፉ ያደረከው መልካም ነገር ባደረከው ቁጥር ህልና ይወቀሳል። ወይኔ ያደረኩት እሱ ሌላ እኔ ሌላ ትላለህ። እግዚአብሔርስ እንዴት ነው? ለዚህ ቅዱሳን ለዚህ ነው ማቴዎስ 20 ሙሉ ቀን የሰሩ ሰዎች በመጨረሻ ዲናር የመጨረሻ 11ኛው ሰዓት የመጨረሻ እንደሰሩ ስራ ልክ እኩያቸው ገንዘብ ሲከፍላቸው እንዴ እኛ ጥረን ደክመን አሉት። ይሄ እኮ ገንዘቤ ነው አላቸው። ለፈለኩ ሰው መስጠት መብት የለኝም እንዴ አለ። ሌላው ደግሞ ፍቅርና ትዕግስተኛ መሆኑ እግዚአብሔር አኮረፋቸው እንዴ አላቸው። አኩራፊዎች አሉ በቸርች ታውቃለች። በተለይ ረጅም ዓመት ያረጉና ረጅም ዓመት ያገለገሉ ሰዎች ሁሉ ሳይሆን ብዙዎች አደገኞች ናቸው። አንደኛ ነገሥት 13 ሌላ ቀን እንመጣዋለን። ረጅም ዓመት ያገለገለው ትራፕ ያስገባው ለያንግ ፕሮፌቱ ትራፕ ያስገባው ረጅም እኔ ከከኔ በላይ የሚል ስላለ እኔ ረጅም ዓመት አገልግያለሁ እንደሱ ስሜት ሲመጣኝ ወዲያው ነው የምዋጋው። አንዳንድ ጊዜ በጣም ትራፕ እንገባለንና ይሄ ስላችሁ ረጅም ዓመት ያገለገሉ ብዙዎች የሚያነሱ ደግሞ እንዳለ ማወቅ ያለባቸው። ሰላማቸው በዛ ነው። በአማርኛ መጽሐፍ ቅዱስ ትምህርት ቤት የተጀመረ ነው። ኬብሮን አምሃሪክ ባይብል ስኩል @gmail.com ታች ገብታችሁ መመዝገብ ትችላላችሁ። መጽሐፍ ቅዱስ 20 መጽሐፍ ተጽፈዋል። 3 በእንግሊዝኛ ነው። ዋስ ማይ ፊቸር የኔ ነገር ምንድነው? ስፒሪቹዋል ኦርፌር መንፈሳዊ ጋር ደግረት በነፍስ ኦፍ ፕራይም ታንክስ ወደ አማርኛ የተረጎመች የሳን እንኳን በእንግሊዝኛ ነች። ታላቅ ጥቅሞች በልሳኔ መጸለይ ነው። በamazon.com ገብታችሁ ማግኘት ይችላልላችሁ። እናንተ ተባርካችኋል። ከሁሉ በላይ ማለት ክርስቶስ ሰንተር ያደረገ ስብከት ከኛ ወጊ እናደርገዋለን።